አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ይህን እጅ ስራ ዲዛይኑን ቪዲዮ ለመስራት እንቀጥላለን። ቪዲዮን እየተከታተላችሁ መስራት ትችላላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቶኝ። አሁን ወደ ቪዲዮ እንሄዳለን ኢንሻአላህ። ቪዲዮን ስንጀምር በመጀመሪያ 8 ሰንሰለት ያስፈልገናል። በመጀመሪያ 8 ሰንሰለት እንሰራለን። 1 2 3 4 5 6 7 8 ሰንሰለት ከሰራን በኋላ ሰንሰለቱን እናያይዘዋለን ማለት ነው። ከፈለግን በክብ ከፈለግን በሰንሰለት እንግዲህ ፍላጎት ነው። እዚጋችኛዋን ነገር ከፈለግን እጃችን ላይ ጠምጥመን በእጃችን በጠመጠምን ወይንም ሰንሰለት ከዛ በኋላ 3 ሰንሰለት እንሰራለን። አሁን ከቋጠርነው በኋላ ማለት ነው 3 ሰንሰለት እንሰራለን። ከዛ እዚህ ክቧ ውስጥ ደግሞ 5 ድርብ ክሮሼት እንሰራለን። ክቧ ውስጥ 5 ድርብ ክሮሼት እንሰራለን። 2 3 4 5 ድርብ ክሮሼት ሰራን። ከዚህ ከመጀመሪያው ሰንሰለት ጋር 6 መሆን አለበት። እሺ ከመጀመሪያው 1 2 3 4 5 6 ከመጀመሪያው ሰንሰለት ጋር 6 ከዛ ሳንጠልፍ እዚሁ እያለን እንዞርና ዞር ብለን መጀመሪያ ከሰራነው ከመጀመሪያው ሰንሰለት ጋር ወስደን እናያይዘዋለን። እንቋዘር እናደርገዋለን። ስናስራው እቺ ነገር እንዲህ ትወጣለች። 6 ድርብ ክሮሼት የሰራናትን ነገር አንድ ላይ እናስራታለን። በጀርባ በኩል ነው የምናስረው። ከዛ 3 ሰንሰል ሳይሆን 5 ሰንሰል እንሰራና አሁንም ሌላ 6 ድርብ ክሮሼት እንሰራለን። 6 ድርብ ክሮሼት 2 3 4 5 6 እዚህ ጋር ለበበሉ 6 ድርብ ክሮሼት ከሰራን በኋላ እዚህ እንዳለን እችኛዋን ነው የምናዞረው። ዞር እናረግና ሳንጠልፍ መተን እዚህ ከመጀመሪያዋ ላይ እንዲህ ገብተን በጀርባ በኩል እንወስድና እስር እናደርጋታለን። እንደዛው እያለን እንዞራለን ማለት ነው። ስንዞር እችን ነገር ነው የሰራነው ጉብ ትላለች፣ ያኔ አበጥ ትላለች። እንዲህ አንድ ላይ ስትቋጠር ይገባችኋል ብዬ ተስፋ አደርጋለሁ። ከዛ አሁንም 5 ሰንሰል እንሰራለን። 2 3 4 5 ሰንሰል ሰርተን አሁንም እዛው ክቧ ውስጥ ነው እስካሁን እየሰራን ያለ ነው። ከክቧ አልወጣንም። አሁንም 6 ድርብ ክሮሼት እንሰራለን። ክቧን እየዞርን ነው ማለት ነው። 2 3 4 5 6 ድርብ ክሮሼት አሁንም በድጋሚ ሰርተናል። አሁንም እዛው እያለን ዞር እናደርጋትና መጀመሪያዋ ላይ መተን ወስድ አድርገን ቁጥር እናደርጋትና አሁንም ዞር እንላለን። ወደ ቦታችን ዞርና 5 ሰንሰል 1 2 3 4 5 አሁን ዙሩን መተናል ማለት ነው። አንድ እንሰራና ዙሩን እንጨርሳለን። አሁን ድርብ ክሮሼት 6 ድርብ ክሮሼት እንሰራለን ማለት ነው። አራተኛ 1 2 3
ስድስት አንድ ሁለት ሶስት ስድስት ከሰራን በኋላ ዞር እንልና አሁንም መተን እንቋጥራታለን ማለት ነው። በጀርባ ቁጥር አድርገን አሁንም ዞር ብለን አምስት ሰንሰለት እንሰራለን። ሶስት አራት አምስት ሰንሰለት ከሰራን በኋላ ዙሩን መተናል። ዙሩን ስንጨርስ እዚህ ጋር መጀመሪያ ላይ ሶስት ሰንሰል የሰራ ነው ላይ መተን እናያይዘዋለን ማለት ነው። ሰንሰለቱን መጀመሪያ የሰራ ነው ሶስት ሰንሰል አለ። የመጨረሻ ሶስተኛው ላይ ወስደን እንቋጥረውና እናያይዘዋለን። በዛን ወደ ሁለተኛው ዙር ለመሄድ ነው። ሁለተኛውን ዙር ለመሄድ እዚህ ጋር መድረስ አለብን። መጀመሪያ እዚህ ጋር ለመድረስ እየቋጠርን ነው የምንሄደው ማለት ነው። እዚችኛዋ ላይ እንገባና ወስደን እንሄዳለን። እንዲህ እየቋጠርን አሁንም አንድ ይቀረናል። ሁለቴ ብቻ ወስደን እንዲህ ቋጠር ካደረግን በኋላ ሶስት ሰንሰል ወስደን ሶስት ሰንሰል ሰርተን እንወጣለን ወደ ላይ። ከዛ ይሄ መጀመሪያው ዙር ነው ማለት ነው። እቺ ነገር ልቁረጣት። እሺ ሶስት ሰንሰል ካደረግን በኋላ እንጠልፍና እዚህ ውስጥ እዚህኛው ውስጥ 13 ድርብ ክሎሼት እዚህ ጋር 12 ነው የምንሰራው። የመጀመሪያው ሰንሰል ጋር 13 ይሆናል ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 11 12 የመጀመሪያው ሶስት ሰንሰል አለ። ከሱ ጋር አንድ ብለን ነው የምንቆጥረው። ከዛ 2 3 4 5 6 13 ሆነ ማለት ነው። አንድ ሁለት ሶስት ሰንሰል ከዛ እዚህ ውስጥ 13 ድርብ ክሎሼት በተለያየ ከለር መስራት ትችላላችሁ። በጣም ነው የሚያምረው። በተለያየ ከለር በቢጫ፣ በሎሚ፣ በነጭ በፈለጋችሁት። ይሄ የኔ ምርጫ ነው ይሄ ክር። እናንተ ግን በፈለጋችሁት ክር ስሩ። ከጥቁር ውጭ በጥቁር አያምርም። ሞክሬዋለሁ። በጣም ነው የሚያስጠላው በጥቁር እንትኑን አያሳይም ቅርጹን ማለት ነው። ለዛ አያምርም በጥቁር። እንግዲህ ጥቁር የምትወዱ ካላችሁ ማለት ነው። እሺ 13 ድርብ ክሎሼት ነው የምንሰራው። ስንት ሰራን? 1 2 3 4 5 6 በሁለት ሁለት ነው የቆጠርኩት። 13 ተደረግን ማለት ነው። 13 ድርብ ክሎሼት ከዛን አሁን 3 ሰንሰል 1 2 3 ዙሩን እስከምንጨርስ ድረስ 3 ሰንሰል 13 ድርብ ክሎሼት 3 ሰንሰል 13 ድርብ ክሎሼት እየሰራን እንጨርስ። ዙሩን እንደፍናለን ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 እያደረግን ቼክ ማድረግ ነው። 1 2 3 4
5 6 እዛ እንዳይጎልብን በኋላ ስንሰራ እንዳይጎልብን 13 ከዛ 3 ሰንሰል 2 3 ሰንሰል ከዛ አሁንም 13 ድርብ ክሮሼት ቀጣዩ ላይ ማለት ነው መጨረሻው 1 2 3 4 5 6 7 8 9 10 11 12 13 1 2 3 4 5 6 13 ነው። ከዛ 3 ሰንሰል ዙሩን ደርሰናል። ዙሩን የምንዘጋው እዚህ ጋር መጀመሪያ 3 ሰንሰል ሰርተን የቀጠል ነው አለ እሱ 1 2 3ኛው ሰንሰል ላይ ከላዩ እንወጋና እናያይዘዋለን። 3ኛው ላይ 1 2 3 3ኛው ላይ ከላዩ እናያይዘዋለን ማለት ነው። ከዛን አያያዝ ነው አይደለም። ቀጣዩን ልንጀምር ነው። ቀጣዩን ስንጀምር እዚህ ጋር ለበብላችሁ ዲዛይኑን እዚህ ጋር የመጀመሪያውን እንተውና እየቀነሰ ነው የምንሄደው። ካሁን በኋላ የመጀመሪያውን እንተዋትና ቀጣዩዋ ድርብ ክሮሼት ላይ ክሎሹን እንዲህ የመጀመሪያዋ ድርብ ክሮሼትን ትተን ሁለተኛዋ ላይ ክሎሹን እንዲህ በጀርባ እንትነንና እንወስዳለን። ከዛ እዚችው እንደዚህ እንሰራለን። ከዛ 3 ሰንሰል 1 2 3 አሁን ቀጣዩን እየሰራን ነው ማለት ነው። አሁንም እንዲህ ነው የምንሰራው። ቀጣዩ ድርብ ክሮሼት ላይ በውስጥ ገብተን ክሎሹን እንዲወስደን እንቀጥላለን ማለት ነው። አሁንም ከላዩ አይደለም የምንወጋው፣ በጎንም አይደለም፣ በጀርባው እንዲህ ክሎሹን እንዲህ ክሩን እንወስድ እናወጣለን። ከዛ ምንጠልፈው ከጀርባ ነው ማለት ነው። እንዲህ ጠልፈን ድርብ ክሮሼት እንሰራለን። እስከ 13 ነው መጀመሪያ የሰራ ነው። ቀጣዩን 9 ነው 11 ነው የምንሰራው። እንዴት እያደረግን ከላይ አይደለም፣ በዚህም አይደለም፣ ከላይም አይደለም፣ በጎን እንዲህ ግልባጩ ሌላ ቅርጽ ነው ያለው። ላሳያችሁ ግልባጩ ይሄ ቅርጽ ነው ያለው። ይሄ ቅርጽ የሚመጣው ደግሞ ከጀርባ ስለሆነ የምንወስደው ክሩን። ይሄውን የመጀመሪያው ኖርማል ነው። እንዴት ነው ካሜራው? እሺ የመጀመሪያው ኖርማል ነው። ቀጣዩ ግን ደረጃ እየሰራ ነው የሚሄደው ማለት ነው። ለየት ያለ ነው። ለዛ ክሩን ከጀርባ እንዴት እንደምንወስድ ማየት አለብን ማለት ነው። ሌላ ቅርጽ ስለሚያመጣ ማለት ነው። እሺ እንዲህ አድርገን ድርብ ክሮሼቷን እንዲወስደን ከጀርባዋ ክር መውሰድ ማለት ነው። እስከ 11 አንዳንድ እየቀነስን ነው የምንሄደው። ከዚህ አንድ ከዛ አንድ ሁለት እንቀንሳለን ማለት ነው። በጠቅሉ እንቀንሰው ከጀርባ እየገባን እንዲህ ነው። ይገባችኋል ብዬ ተስፋ አደርጋለሁ። አዲስ ጀማሪ ካልሆናችሁ በቀር ለነባሮች ይገባችኋልም። ከዚህ በፊትም ሰርታችሁት ሊሆን ይችላል። ያልገባችሁ ካላችሁ ደግሞ ትጠይቁኛላችሁ በኮሜንት ማለት ነው። በጀርባ 11 ሰርተናል። ከሶስቱ ሰንሰል ጋር ነው 1 2 3 4 5 6 7 8 9 10 11። ከዛ አሁንም 3 ሰንሰል እንሰራለን። 2 3 አሁን ደግሞ ምንድነው የምንሰራው? እንደዚህ አይነቷን ነገር እንሰራለን። 6 ድርብ ክሮሼት ሰርተን እንቋጥራታለን። 1 2
ሶስት አራት አምስት ስድስት ድርብ ክሮሼ ከሰራን በኋላ ዞር እንልና መጀመሪያ እንደሰራ ነው ዞር ብለን እዚህ ጋር አንጠልፍም። የመጀመሪያውን ነው አንጠልፍም። ከዛ እዚህ ጋር እንወጋና እዚች እንቋጥራታለን። አሁን ወደ ቦታችን እንመለስና እንዞራለን። ከዛ 3 ሰንሰል 2 3 እንጠልፋለን። አሁንም ቀጣዩ እዚህ 13ቱ ድርብ ክሮሼት ላይ እንደ ቅድሙ አይነት የመጀመሪያዋን ትተን ቀጣዩዋ ላይ በጎኗ በጀርባዋ እንዲገብተን ክሎሹን እንዲህ በጀርባዋ አስገብተን ማለት ነው እንጠልፋለን። ድርብ ክሮሼት እንሰራለን። አሁንም ጠልፈን እስከ 11 ድርብ ክሮሼት እንዲህ በጀርባው እየገባን እንሰራለን። ከኋላው በኩል ይሄን ቅርጽ ያመጣል። ይሄ ቅርጽ ካልመጣ ስራው ትክክል አይደለም ማለት ነው እና በደንብ ልብ ብላችሁ እያያችሁ እንድትሰሩ ትላለሁኝ። በጀርባዋ እስከ 11 እንሰራለን። ከዚህም አንድ ከዛም አንድ እየቀነስን ስለሆነ ነው ቁጥሩ የሚቀንሰው ማለት ነው። እያለን በጀርባው ቀላል ነው እኮ በጣም ቀላል ነው። ያው በፊት ከላዩ እየገባን አይደለም እንሰራ ድርብ ክሮሼት። አሁን ግን በጀርባው ስለሆነ የተለየው የጀርባው ነው እንጂ ሌላ ቅርጽ ስለሚያመጣ እንጂ ምንም የሚከብድ ነገር የለም። ደግሞ ፍጻሜው ደግሞ ያምራል። አይታችሁት ከሆነ እችኛዋ ነገር ለየት ያለች ናት። ከበፊት ከምንሰራው ታምራለች። የሆነች ቅርጿ ያምራል። እናንተንም ያምራችኋል ብዬ ተስፋ አደርጋለሁ። አያምርም የሚልም ካለ ኮሜንት ላይ ጻፉልኝ፣ ችግር የለውም እቀበላለሁ። እሺ እስከ 11 እንዲህ እያደረግን ጀርባው እንገባለን። ከጨረስን በኋላ 3 ሰንሰል ሰርተን ቀጣዩን እንሰራለን ማለት ነው። 11 ሞልቻለሁ። እንቆጥረዋለን 1 2 3 4 5 6 7 8 9 ኦኬ ዋት ምን ቀነሰ? 1 2 3 4 6 7 8 9 10 11 ምንም አልተቀነሰም። ልክ ነኝ። እዚህ ጋር አንድ ቀንሼ ከ11 ከ13ቱ ላይ አንድ ከዚህ አንድ ከዛ ቀነስኩኝ 11 መጣ ማለት ነው። ከዛ 3 ሰንሰል ከዛ ጠልፈን 6 ድርብ ክሮሼት ስድስት ድርብ ክሮሼት ከሰራን በኋላ ዞር ብለን ከመጀመሪያው እንትን እንወስድና እንቋጥረዋለን። እቺን ነገር ይሰጠናል ማለት ነው። በእቺኛዋ ነገር ጉብ ጉብ ያለች ነገር ናት እነዚህ ማለት ነው። ይሄ ኮከብ እንትን ዲዛይን የሚሰራው እሱ ነው ማለት ነው። ይሄን ነገር የሚሰራው በደንብ ይዩት። እሱን ከሰራን በኋላ 3 ሰንሰል ይቀጥላል። እዚህ ጋር 11 በጀርባው ድርብ ክሮሼት በጀርባው እየወሰድን ድርብ ክሮሼት 11 እንዲያደርግን በጀርባው መውሰድ። ይሄን እንደዚህ እስከ 11 ዞሮን እስክንጨርስ 11 ነው ማለት ነው።
እናንተን እያሳየ ስለሆነ ነው ቀስ ቀስ እያልኩ የምሰራው። እኔም እንደዚህ ቪዲዮ እያየ ስሰራ ስለመደናበር ቀስ እያልኩ ነው የምሰራላችሁ ለእናንተ። እኔም እንዴት እንደሚያንት ስለማይገባ ሲቾከል መረዳት አይቻልም። ለዛ ቀስ እያለው ማስረዳት ነው። 1 2 4 5 11 ደርሻለሁ ጨርሻለሁ ነው። ከዛ 3 ሰንሰል ከዛ 6 ድርብ ክሮሼት 1 2 3 4 5 6 ድርብ ክሮሼት ከሰራን በኋላ ዞር እንልና ይሄ ነገር እስከ መጨረሻው ስለሚቀጥል በግራ ቀኝ በደንብ አንድ ልብ ብላችሁ ካያችሁት አይከብድም። እንቋጥራታለን። ከዛ ወደ ቦታችን እንዞራለን። ከዛ 3 ሰንሰል ከዛ ነው የመጨረሻው ዙር ላይ ነው 11 ድርብ ክሮሼት እንሰራለን። በዚህ በጀርባው እያሳለፍን 1 2 3 4 5 11 ደርሻለሁ። እዚህ 1 ቀንሰን 11 ይሆናል ማለት ነው። ከዛን 3 ሰንሰል 1 2 3 ከዛ እዚህ ጋር 6 ድርብ ክሮሼት ዙሩን ጨርሰናል። 2 3 4 6 ከዛ ዞር እንልና ከመጀመሪያዋ ድርብ ክሮሼት ጋር ከላይዋ ሰንሰሏ ላይ ወስደን እንቋጥራለን። ከዛ ወደ ቦታችን እንመለሳለን። ከዛ 1 2 3 ሰንሰል እንሰራለን። ከዛ እናገናኛለን። ዙሩን ስለደረሰን 1 2 3 ሶስተኛዋ አናቷ ላይ እናገናኝና እንቋጥራታለን ማለት እናገናኘዋለን። ለአዲስ ጀማሪ ካለ ነው እንዲህ ማብራራው እንጂ ለነባሩ ይሄን ያህል ማብራራት እጅ ስራ ለሚሰራ ሰው ይሄን ያህል ማብራራት አይጠበቅብኝም። እዚህ ጋር ማገኛኛው ላይ ማለት ነው። እና ይሄን ይመስላል ሁለቱ ዙር እቺን ትመስላለች። ወደ 1 2 ወደ እስከዚህ ውጪ 1 2 ሶስተኛ ዙር ልንሄድ ነው። ሶስተኛ ዙር ስንሄድም እዚህ ጋር መጀመሪያው ላይ ሰንሰለት ሰርተን ወደ ላይ ከመውጣታችን በፊት እዚህ ጋር የመጀመሪያዋን ምንሰራው እዚቹ እያለ እንዲያስገብተን ነው። እዚህ ጋርም ሰሰራ አሳይቻቸዋለሁ። እንዲያስገብተን ወደ ላይ ሰንሰል ሳንሰራ እንዲንወስድና እዚችኛዋ ሁለተኛዋ ላይ ነው ሰንሰለት ምንሰራው። እዚህ ጋር የሰራ ነው ሁለተኛዋ ላይ ነው ሰንሰለት። አንድ ቀንሰን ሁለተኛዋ ላይ ሰንሰለት ሰርተናል። 1 2 3 ሰንሰል ሰርተን የሚቀጥለውን እንደዛው እያለን በጀርባው እንሰራለን እስከ ስንት 9 ቅድም 11 ነበር። ሁለተኛው ዙር 11 ነው። ይሄ ሶስተኛው ዙር ደግሞ 2 ሲቀነስበት ከግራ ቀኝ 9 ይሆናል ማለት ነው። እያለ እስከ 1 ድረስ ነው ወደ ላይ የሚሄደው።
አንድ እስከሚቀር ድረስ እላችኋለሁ። ይሄን በተመሳሳይ እንዲህ እያደረጋችሁ እስከ አንድ እስኪቀራችሁ ድረስ በተመሳሳይ እየቀነሳችሁ ከግራ ከቀኝ አንዳንድ እየቀነሳችሁ በጀርባው ክር እየወሰዳችሁ እንደምትሰሩት ተስፋ አደርጋለሁ ውዶቼ። የሚከብዳችሁ ነገር ካለ በድጋሚ አሳያችኋለሁ። ጅምሩን ጠይቁኝ። ከዚህ አንድ ቀንሻለሁ፣ እዚህ አንድ ቀንሻለሁ። ይሄው 9 መሆን አለበት። 1 2 3 4 ስለዚህ 9 ሆኗል ማለት ነው። አሁንም 3 ሰንሰል ሰራና እዚህ ጋር ደግሞ 6 ድርብ ክሮሼት ሰርቼ ላሳያችሁና እናንተ ትቀጥላላችሁ ማለት ነው። 6 ድርብ ክሮሼት ሰርቼ ቋጥራትና 1 2 3 እሺ። ከዛ ዞርልና ከመጀመሪያው ላይ ወስጄ ቋጥራታለሁ። ከዛ እዛችሁ ዞር ላለው ከዛ 3 ሰንሰል ነው። አሁን እዚህ ጋር 3 ሰንሰል አለኝ። እዚህ ጋር አሁን ሌላ ነገር ነው ስንመለስ ምን ሰራው እችን ነው ሶሪ። ኦኬ 3 ሰንሰል ሰርተን ቀጣዩ ላይ 6 ድርብ ክሮሼት እንሰራለን። አሁንም በተጨማሪ ቀጣዩ ላይ ማለት ነው። እሺ 6 1 2 6 አሁንም ዞር ብለን እንቋጥራታለን። ከዛ እንዞራለን። አሁን እዚህ ጋር እንዲህ አይነት ነገር ሰጥቶናል። እዚህ ጋር እንደዚህ እነዚህ እንደዚህ መሀል ላይ ስንመለስ ሌላ ነገር ነው ሰራው። ይሄንንና ይሄንን እዚህ ጋር እንዲህ ወደ ላይ ይቀጥላል፣ ይሄ ወደ ላይ ይቀጥላል። መሀሉ ላይ ሌላ ነው የሚሰራው። 3 ሰንሰል ከዛን እዚህ ጋር 9 በጀርባው እየወሰድን 9 ድርብ ክሮሼት እንሰራለን። 9 ድርብ ክሮሼት በጀርባው እና እዚህ ጋር 9 ካደረግን በኋላ በጀርባ መግባታችሁን አትርሱ። 1 2 3 4 በሁለት ሁለት ነው የቆጠርኩ ያለሁት 9ኛው ማለት ነው። ስለዚህ እስከዚህ እስከ ዙሩ ድረስ እዚህ ጋር 9 ድርብ ክሮሼት እዚህ ጋር እችን አተሯን 3 ሰንሰል ውስጥ አተር 3 ሰንሰል ሰርታችሁ አተሯን ትሰራላችሁ። 6 ድርብ ክሮሼት አድርጋችሁ ተቋጥራላችሁ። ከዛ 3 ሰንሰል አሁንም እዚህኛዋ ውስጥ 6 ድርብ ክሮሼት አድርጋችሁ ተቋጥራላችሁ፣ አተር ትሰራላችሁ እያላችሁ እዚህ ውስጥ ደግሞ 9 ድርብ ክሮሼት በጀርባው እየገባችሁ ክሎሹን እንዲህ በድርብ ክሮሼቱ በጀርባው እየገባችሁ ነው ክር የምትወስዱት ማለት ነው። እንደዛ እያደረጋችሁ እዚህ ዙሩ ላይ እንገናኝ። እንደምትሰሩት ተስፋ አደርጋለሁ። መልካም ቆይታ ይሆንላችሁ። ፓርት 2 ይሄንን ስሩት። ፓርት 2 እንጀምርላችኋል። እንቀጥላለን።